ክርስቶስን እከተላለሁ ካላችሁ ዓለም ጉሮሮአችን ላይ ነው የምትመጣው። እንቅ ነው የምታረግ። ወይ ክርስቶስን መርጠሙት ወይ ደግሞ አርፈ ቁጭ በል በሰላም አትነካካ ነው የምትለን። ጲላጦስን ምን እንዳደረጉት አልሰማችሁም እንዴ? አረ ይሄ ሰው ንጹህ ነው አለ። ጌታን እኮ ነው ከሰው ባቀረቡለት ጊዜ ምንም በደል የለበትም ሲል ምን እንዳሉ ተመልከቱ። እማይቀተልኮ ለዝንቱ ኢኮን አርኮ ለቄሳር፣ ይህን ሰው ካልገደልክ የማን ወዳጅ አይደለም ነው ያሉት። የቄሳር ዋናው ህይወቱ ውስጥ መጡ። ይሁዳ ውስጥ ሹሞ ያስቀመጠው ማን ነው? ቄሳር ነው። የቄሳር ወዳጅ አይደለም ማለት የእንጀራም የኑሮን ጉዳይ ነው። ሰው ክርስቶስን ሲከተል ሰይጣን በማንም ይመጣ ወይ በኑሯችን ወይ በህይወታችን ይመጣል። እንደዛ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል። ስለዚህ ያውከናል። ይሄ ሁከት የበዛበት ዓለም ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራችሁ። ወደ ውስጥ ማዳመጥ፣ ከራስ ጋር ሰብሰብ ማለት፣ ዝም ያለ ህይወትን መውደድ፣ እንደው ከብዙ ሰው ጋር ማውራትን ሁሉ ሰብሰብ ማድረግ። ወሬ ራሱ ያባክናል። አይታችሁት? አሁን በጣም ከብዙ ሰው ጋር ስትሉ ኋላችሁ መለስ ብላችሁ ቤት ገብታችሁ ይዩትማ ጭንቅላታችን እንኳን አይሰበሰብም፣ ብትን ነው የሚለው። እና መቼ ነው እግዚአብሔር እንደጠራንስ የምናውቀው? ራሱ ምን ይታወቀናል? እንደው ለኔ መክሊት አልሰጠኝም እያልን እንቀመጥ። መክሊት ሰጥቶናል፣ መክሊት ሰጥቶናል። ግን የእግዚአብሔር ጥሪ ደግሞ የእግዚአብሔር ጥሪ ሲባል እግዚአብሔር እየመጣ ገብረ ሥላሴ ወለተ ሥላሴ አይልም። እግዚአብሔር እጃችን ላይ ባለው ነገር ነው የሚጠራን እንጂ ብድግ ብሎ እንደዚህ ብሎ በራእይ ጠርቶኝ፣ ብድግ ብሎ በህልሜ ጠርቶኝ፣ ተነስቶ ቅዱስ ሚካኤል አግኝቶኝ እንደዚህ ያለ ነገር አጉል ነው። አትነካኩ። እንዲህ ያለ ነገር ቅዱስ ሚካኤል ጠርቶኝ፣ ቅዱስ ገብርኤል ጠርቶኝ አይጠሩም አላልኩም። ግን እንዲህ ያለ ነገር አትልመዱ ነው። አሁን የሰው ልጅ እያረገ ያለ ምኞቱን እያረገ ነው። የተቸገረ ነው። ምኞቱ እቅድ ይመስለዋል። እንዴ እኮ ችግር እኮ ነው። እቅዱ ተግባር ይመስለዋል። አይደለም። ቅዱስ ሚካኤል እንዲገለጽለት የፈለገ ሰው ቅዱስ ሚካኤል የታየው ታይቶኛል ብሎ ያስባል። እንዴ አንድ ሰው ሚስት ሊያገባ ቢያስብ እንዳገባ ስላሰበ ያገባ ይሆናል? አይሆንም። አጭቶ ማግባት አለበት። አንድ ሰው ቤት መስራት ስለፈለገ ቤት የተሰራለት አይሆንም፣ መስራት ነው። እንደዚያ ነው። ስለተመኘን ብቻ ቅዱሳን ይገለጡልናል ማለት አይደለም። ከእግዚአብሔር ጋር መሆንን ቆይ እግዚአብሔር የሚገለጥልን ሳይገለጥልን መስራት የሚገባንን ምኑን ሰርተው ጨርሰ ነው። መጀመሪያ እኮ ሳይገለጥልን የምንሰራው ብዙ አለ። ሳይገለጥልን የምንሰራው በሕጉ ያስቀመጠው ተገልጦ የሰራውን ሳንሰራ እንደ ድግም ተገለጥ እንደኮ ይገርማል። ተገልጦ ሰጥቶን ይል እንዴ ለመጨረሻ ጊዜ ነግሮናል እኮ ብሏል ቅዱስ ጳውሎስ። ለኛ ግን በዘመን መጨረሻ እግዚአብሔር በልጁ ነግሮናል ብሏል። የመጨረሻውን መገለጥ አድርጓል። እሱም ከድንግል ማርያም ያደረገው መገለጥ እስከ ዛሬ በነቢይ በሐዋርያ በመላክ ሲነግረን ኖሯል። ቀድሞ በአበው ሲነግረን ነው። አሁን በልጁ ነግሮናል። የመጨረሻ መገለጥ የመጨረሻ መልእክት ነው፣ የክርስቶስ መልእክት። ያንን እየተማሩ በሕጉ እየተመሩ መኖር ነው። ክርስቶስ አሁን አብሮናል። ስጋውን እንበላለን፣ ደሙን እንጠጣለን፣ ወንጌሉን እንማራለን፣ ሕጉን እንመራበታለን። ስለዚህ አብሮናል። ተለይቶን አይደለም ያለ። ደግሞ ምን ብሎናል? የማቴዎስ ወንጌል ምዕራፍ 28:19 ላይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎናል። ሐዋርያት እስከ ዓለም ፍጻሜ የሉም። ሐዋርያት በሾሟቸው ካህናት በምትገለገል ቤተ ክርስቲያን ክርስቶስ እስከ ዓለም ፍጻሜ አብሮን ነው ያለ፣ ብቻችን አይደለንም። ስለዚህ ክርስቶስን በህልማችን እንድናየው በራእያችን እንዲገለጥልን አያስፈልገንም። ለምን? አብሮን ስላለ። እኔ አብሮኝ ያለውን አባቴን በህልሜ ልታየኝ እለዋለሁ? አብራኝ ያለችውን ወላጅ እናቴን እንደው እናቴን በህልሜ ባየኋት እላለሁ እንዴ? አብሮኝ አለ። አብረውኝ እያሉ ለምንድነው እንደዛ የምለው? ጌታ ምኗል? እስከ ዓለም ፍጻሜ አልለያችሁም። ዮሐንስ 6:51 ላይ ምን ሆነ? ስጋዬን የሚበላ ደሜን የሚጠጣ ሰው ካለ እኔ ከእርሱ ጋር እኖራለሁ ብሏል፣ እርሱም በእኔ ይኖራል ብሏል። አሁን ክርስቶስ ከኛ ጋር ነው ያለ።
ተለይቶን አያውቅም። ቤተክርስቲያንን ጥሏት አያውቅም። በስሙ ካመኑ ምእመናን ኃጥአንም የሆኑ ጻድቃን ርቆ አያውቅም። እሱ አባት ነውና ልጅ በጎሰቆለ ቁጥር ጥላ የምትሄድ እናት አናውቅም። እኛ አጥባ የምትይዝ እናት ነው የምናውቀው። ሰው ባደፈ ቁጥር ጥሎ የሚሸሽ እግዚአብሔር የለንም። አንጽቶ ቀድሶ ልጅ የሚያደርግ አባት ነው ያለን። በግ ሲሰበር ጉድጓድ ወሩሮ የሚጥል እረኛ የለንም። በትከሻው ተሸክሞ ጠግኖ የሚይዝ ቸር እረኛ፣ ይልቁንም ለበጎቹ ራሱን አሳልፎ የሰጠ በጎ እረኛ ነው የምናውቀው። እሱ ነው ክርስቶስ እና ስለዚህ ሊተውን አይችልም እና ጠርቶናል። ግዴላችሁም ተጠርተናል። ሁላችንም ነው የጠራነው። ግን መክሊቶቻችን እንዴት እንደምናገኛቸው እነግራቸዋለሁ። የመጀመሪያው ምንድነው? መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እና እኚህ ካህን በጣም ፍቅር ነው ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባቱ ነኝ ሲላቸው ደስ አላቸው። እሺ አሉ። የንስሐ አባቱ ሆኑት። ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም። መጡና ፈልጋለሁ አሉት። ይህም ባለጸጋ ሰው ምን ነው ምን ፈለጉ አላቸው። እንደምታውቀው አሉት የእርሻ መሬት አለኝ። እኔ ካህን ነኝ፣ ቀድሳለሁ። ደክሞኝ ነው የምወጣው ከቤተ ክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉ። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ ሰው። መጽሐፈ መሳፍንት ላይ ለካህን ምንም ይደረጋል፣ ችግር የለውም አለ። ገበሬ መደበላቸው፣ ጥሩ ብርቱ ገበሬ። ሂድና የካህኑን መሬት ረሳል። ይህ ገበሬ ሄዶ ይገርማቸዋል፣ የቄሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለጸጋው ጋር አለቃው ጋር ሄዶ እረ የንስሐ አባትህ መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አድርገሃል። በል ሂድና ለእኔ እንደነገርከኝ አትንገራቸው፣ ለካህኑ ሄደ ወርቅ አግኝቻለሁ በላቸው በእርሶ መሬት ላይ። እርሳቸው መሬት ላይ ነው የተገኘው፣ ወርቁ የሚገባው ለእሳቸው ነው አለ። ይህ ታማኝ ገበሬ እሺ ብሎ ወደ ካህኑ ሄደና እርሶ መሬት ላይ እኮ ወርቅ አገኘው አላቸው። ክው ብለው ደነገጡ፣ ደስ አላቸው። አላወቁም እዛ ወርቅ እንዳለ። የታረከው ታዲያ አሉ። እዚያው ቀብሬዋለሁ አለ። በጣም ጥሩ፣ ማታ እንገናኝና ወርቁን ታሳየኛለህ፣ ግማሹን ላንተ አካፍልሃለሁ አሉት። ከኔ ጋር ናችሁ ምእመናን? እሺ ያለ ይሄ ገበሬ ሄደ። አሁን እስኪመሽ ድረስ እኚህ ካህን ቁጭ ብለው ሲያስቡ ምን ያህሉን አካፍልሃለሁ ነው ያሉት? ምን ነክቶኝ ነው ግን አሉ። እንደው እኔ እኮ ዝም ብሎ ያፌ ያርፍም አሉ። በእኔ መሬት ላይ የተገኘ ወርቅ አሁን ግማሹን ለሱ እንደው ሩቡን እንኳ ብለው ምን አለ። እንዲህ ያሉ ሲከነከኑ ሰይጣን በልባቸው ገባ። በቃ ይህን ሰውዬ ገለዋለሁ ብለው ወሰኑ። ከዛ ሄደ፣ መጣ። በሰዓቱ ቦታው ላይ ወሰዳቸው። ወርቁን አውጥቶ ሲሰጣቸው ሳያስበው ከጀርባው መጥተው ገደሉት። ከዛ ግራ ቀኝ አይተው ማንም የለም ብለው ልክ ሙሴ እንዳደረገው ወስደው ወራጅ ወንዝ ላይ ጎርፍ ላይ ጣሉት። ከዛ ወደ ቤታቸው ገቡ። የወርቁን መገኘት ማንም ሰው አልሰማም ብለው ነው። የሰማ ሰው አለ? የለም። ማን የሰማው? ባለጸጋው ሰውዬ ቢጠብቅ ያ ገበሬ አይመጣም። ከዛ በማግስቱ ጠዋት ሄዶ እዛ እርሻ ቦታ ላይ ሲፈልገው የደም ምልክት አየ። በጣም አዘነ። እኚህ ሰው ይህንን ገበሬ ገለውታል ማለት ነው አለ። እሳቸውን እግዚአብሔር ይፍረድባቸው። እኔ ግን አለ ከዛሬ ጀምሮ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደግሞ ምንም አልቀበልም አለ። እንደዚህ አይነት ንግግር ሰምታችሁ አታውቁም? ታውቃላችሁ አታውቁም? እኔ እንደው ሞታለሁ እንጂ የአባ ገሌን መስቀል አልሳለም የሚሉ ሰዎች አሉ። መስቀሉ የማን ነው? የክርስቶስ ነው። የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል። ችሎ አይዘውም እንጂ አይረክስም። እና የሰውዬ ከቤተ ክርስቲያን ቀረ ካህኑ እንዲያረገ ብሎ። በኋላ ቅን ሰው ስለነበር እግዚአብሔር ህልም አሳየው። ምንድን ያሳየው? ሌሊት ተኝቶ በህልሙ
እልም ባለ ጭው ባለ በረሃ ላይ ብቻውን ሲሄድ ያያል። አሸዋ ነው። ከላይ ፀሐይ ይመታዋል፣ ከታች አሸዋው ግሏል፣ እግሩን ያቃጥለዋል። ባዶ እግሩን ነው። ውሃ ጥም ጉሮሮውን ያሰቃየዋል፣ ደርቋል ጉሮሮ እና እየተሰቃየ እያለ የፏፏቴ ድምፅ ሰማ። ኮለል ብሎ የሚፈስ ውሃ ሰማ። አስቡት ጠምቷችሁ የውሃ ድምፅ ስትሰሙ። ስለዚህ የውሃውን ድምፅ ተከትሎ ሲሄድ እውነትም ንጹሕ ውሃ ኮለል ብሎ እየፈሰሰ ነው። እጁን ሰዶ ሊጠጣ ሲል ግን ውሃው ራቀው፣ አይደርስበትም። ሞከረ፣ ተሳበ፣ አልቻለም። በኋላ አንድ ሰውዬ መጥቶ በንጹሕ የወርቅ ጽዋ፣ ንጹሕ በሆነ የወርቅ ጽዋ ከዛ ውሃ ቀድቶ እንካጠጣ። ውሃው ንጹሕ ነው፣ ጽዋውም የወርቅ ነው፣ ንጹሕ ነው። ሰውየው ግን ከራስ ፀጉሩ እስከ እግር ጥፍሩ ቁስለኛ፣ እጁም የቆሳሰለ ነው። የሚያስፈራ ቁስል አለበት። ግን ውሃው ንጹሕ ነው። የሰውየውን ቁስል አየ፣ ተጸየፈ። ግን ውሃው ጠምቶታል። አይ ሰውየው ቢቆስልም ውሃው ንጹሕ ነው፣ ምን ቸገረኝ ብሎ ያንን ጽዋ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። ያ ንጹሕ ውሃ የተባለ የሕይወት ውሃ እኔ ነኝ ያለ የክርስቶስ ሥጋና ደም ነው። ምዕመናን፣ የቆሰለው ሰውዬ ኃጢአተኛው ካህን ነው። በኃጢአት ምክንያት የቆሰለ ኃጢአት ያቆሰለችው የክርስቶስ ሥጋና ደም ግን ንጹሕ ነው። በእኛ በኃጢአተኞቹ እጅ ብትቀበሉት የእኛ ኃጢአት የክርስቶስን ሥጋና ደም ንጽሕና ሊያሳድፈው ይችላል? አይችልም። ይህ ሰውዬ የትምህርት ሆኖት ከዛ በኋላ ወደ ቤተ ክርስቲያን ተመለሰ። ሁላችንን ይመልሰን። ሰይጣን ሆን ብሎ ከሥጋው ደሙ ሊያርቅ ሲፈልግ የካህን ክፉ ወሬ ነው የሚያሰማው። አሁን